ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በመምጣት አንቱ የአላህ መልእክተኛ ሆይ አባቴ ሳያስፈቅደኝ ገንዘቤን ተጠቀመበት ብሎ ስሞታ አቀረበ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አባቱን ይዞ እንዲመጣ ነገሩት። አባትየውን ሲጠሯቸው ለምን እንደሆነ ጠየቁ። ልጃቸው ቅሬታ አቅርቦባቸው መሆኑንም ሰሙ። እጅግ በጣም ቅር አላቸው። ሲመጡ በመንገዳቸው በልባቸው የተሰማቸውን በግጥም መልክ አሉት። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወዳሉበት ቦታም ሄዱ። ቦታው ላይ ከመድረሳቸው በፊት ጅብሪል ዐለይሂ ሰላም ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መልእክት ይዞ ብቅ ብሏል። አባትየው ሲመጡ አስቀድመህ በልቡ ይል የነበረውን ተጠይቀው ዘንድ የአላህ ሱብሓነሁ ወተዓላ መሽዓ ነው አላቸው። አባትየው ድምፅ አውጥተው ባይናገሩትም የልብ አዋቂው ጌታችን አላህ ሱብሓነሁ ወተዓላ ስሞታቸውን አድምጧቸዋል። ለኛ መማሪያ ይሆን ዘንድም መላእክቱን ጅብሪል ዐለይሂ ሰላም ላከልን። የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም ጉዳዩ ላይ ከመግባታችን በፊት ስትመጣ በልብህ ትለው የነበረውን እንድትነግረኝ እፈልጋለሁ አሉት። አባትየው በመገረም አንቱ የአላህ መልእክተኛ መሆናችሁን መሰክራለሁ፣ እውነት ነው። በመንገዴ ስመጣ አዝኜ በውስጤ ሳወራ ነበር። በልቤ ብናገረውም አላህ ሰምቶኛል። አንተም ሐቅ ነህ፣ ጌታህም ሐቅ ነው አሉት። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን ነበር ትናገር የነበረው ብለው ጠየቁት። አባትየውም ያሉትን ተናገሩ። ልጄ አንተን ከወለድን ጀምሮ ለኛ መኖር ትተን ላንተ መኖር ጀመርን። አንተን ለማስጠለል ነፋስን ታገልን። ቅዝቃዜ እንዳይነካህ በረዶ ላይ ሰራን። ፈገግታህን ለማየት በማታ ሰራን። ሙሉ ሌሊት እንደ እንስሳት ለፋን። የወጣትነት ጉልበቴን አድክሜ አጥንትህን አጠነከርኩ። ላንተ ወጣትነት ስለፋ እኔ አረጀሁ። ጀርባዬን አጥፌ ጀርባህን አቀናሁ። በእግርህ ቆመህ እንድትሄድ ስለፋ እግሮቼ ኃይል አጡ። እጆችህ ሲጠነክሩ የኔው ይንቀጠቀጥ ጀመር። ላንተ ስል ደከምኩ፣ አንተ ግን አመጽክብኝ። ላንተ ስል መድከሜ፣ ዱዓ ማድረጌ፣ እረፍት